አንደኛ ዜና ምዕራፍ 10 ፍልስጤማውያንም ከእስራኤል ጋር ተዋጉ። የእስራኤልም ሰዎች ከፍልስጤማውያን ፊት ሸሹ። ተወግተውም በጊልቦአ ተራራ ላይ ወደቁ። ፍልስጤማውያንም ሳኦልንና ልጆቹን በእግር በእግራቸው ተከትለው አባረሯቸው። ፍልስጤማውያንም የሳኦልን ልጆች ዮናታንንና አሚናዳብን ሜልኪሳንም ገደሉ። ሰልፍም በሳኦል ላይ ጠነከረ፣ ቀስተኞችም አገኙት። ከቀስተኞቹም የተነሳ ተጨነቀ። ሳኦልም ጋሻ ጃግሬውን እነዚህ ቆላፋን መጥተው እንዳይዘብቱብኝ ሰይፍህን መዘህ ውጋኝ አለው። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወድቆ ሞተ። ሳኦልና 3ቱም ልጆቹ የቤቱም ሰዎች ሁሉ በአንድ ላይ ሞቱ። በሸለቆውም የነበሩት የእስራኤል ሰዎች ሁሉ እንደሸሹ ሳኦልና ልጆቹም እንደሞቱ ባዩ ጊዜ ከተሞቻቸውን ለቀው ሸሹ። ፍልስጤማውያንም መጥተው ተቀመጡባቸው። በነጋውም ፍልስጤማውያን የሞቱትን ለመክፈፍ በመጡ ጊዜ ሳኦልንና ልጆቹን በጊልቦአ ተራራ ላይ ወድቀው አገኟቸው። ገፈፉትም። ራሱንና መሳሪያውንም አንስተው ለጣዖቶቻቸውና ለሕዝቡ የምስራች ይወስዱ ዘንድ ወደ ፍልስጤማውያን አገር ዙሪያ ሰደዱ። መሳሪያውንም በአምላኮቻቸው ቤት ውስጥ አኖሩ። ራሱንም በዳጎን ቤት ውስጥ ቸነከሩት። የኢያቢስ ገለአድም ሰዎች ሁሉ ፍልስጤማውያን በሳኦል ላይ ያደረጉትን ሁሉ በሰሙ ጊዜ ጽኑዓን ሰዎች ሁሉ ተነስተው የሳኦልን ሬሳ የልጆቹንም ሬሳ ወሰዱ፣ ወደ ኢያቢስም አመጧቸው። በኢያቢስም ካለው ከትልቁ ዛፍ በታች አጥንቶቻቸውን ቀበሩ። 7 ቀንም ጾሙ። እንዲሁ ሳኦል በእግዚአብሔር ላይ ስላደረገው ኃጢአት የእግዚአብሔርንም ቃል ስላልጠበቀ ሞተ። ደግሞም መናፍስት ጠሪ ስለጠየቀ እግዚአብሔርንም ስላልጠየቀ ስለዚህ ገደለው። መንግሥቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው።